ዛሬ ደግሞ የአንድ ሌክዠሪ ሪዞርት ብፌ እንሰብራለን ማለት ድንኳን እንሰብራለን። እኔ እንዴት እንደሆነ አላውቅም። የብፌ ሳኖች ብዙ ጊዜ ይከብዳሉ። እንዴ ብዙ እንዳናነሳ ነው አላውቅም። ለማንኛውም ግን እኔ ጥቁር እንጀራና ሽሮ ነገሮች አላነሳም። ለምን ብትሉ ቤት አገኘዋለሁ። ለምን ቦታ አጣብባለሁ። ይሄ ብቻ ሳይሆን ደግሞ እንደዚህ ችግኝ ምናምኖችንም አላነሳም። ያው ለጤና ጥሩ ነው ምናምን ልትሉ ትችላላችሁ። በሉ እናንተ፣ እኔ ሌላ አነሳለሁ። እንዴ እነዚህ የተቀመጡት ለማን ነው? ለኔው አይደል እንዴ? እያማረጥኩ በቀኝ በግራ ከፊት ከኋላ 360 ዲግሪ ዞር 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 እያልኩ ብፌውን አነሳለሁ። ሁሉም ለኔ ነው። ለምን አይናወጅ ሆንብኛል? ከሁሉም አነሳለሁ። ጠሪ አክባሪ ነው እንዴ? ምን ሆናችኋል? የቀረ ነገር አለ። እሷንም አንስተን በክብር ወደ ተዘጋጀልን ቦታ እንቀመጣለን። ያው በብፌ ላይ ሌላ ብፌ በሉት እዚህም ይነሳል። ዴዘርት አላችሁ። ማን ነው ዴዘርት? ያው እሱንም የሚቀላቀለውን ከማይቀላቀለው እያረግን እንበላለን። እንግዲህ ደግሞ ደስ ይላሉ። የተባረኩ የሚጠጣም አላቸው። እሷንም እየቀማመ መብላታችንን እንቀጥላለን። በሹካና በቢላ ሲበሉ አይተናል። ያየነው አይቅርብን፣ እኛም እንሞክራለን። ተሳክቶልናል። እየጠጣችሁ የማይናገረውን ሰው ብዙ ሊል ይችላል። ጠጡ። ምክንያቱም ጠሪ አክባሪ ነው። ጋባዥም ካለ ሄዱ። አልባሌ ባህሪ ያለው አንዳንድ ጓደኛ አታጡም። ቡና ካልጠጣው የሚል ሲኖር እንግዲህ እያያችሁ ከዕጣኑም ከቡና ቁርሱም ከቡና አቀዳዱም ከባችሁ ቁጭ የምትሉበት ግዴታ ይፈጠርባችሁ ይሆናል። ያው ጥሩ ነው ስብሰባው። የስብሰባውን ዓላማ አቺቭ አድርገን ወጥተናል። ይሄ ነው።